ውድ ኢንተሌክቹዋል ሚዲያ ቤተሰቦች እንዴት ዋላችሁ? ሰላም ናችሁ? በዛሬው ዕለት ስለ ፎርም ኦፍ ቢዝነስ ኦነርሺፕ እንማማራለን። ፎርም ኦፍ ቢዝነስ ኦነርሺፕ ማለት ቢዝነስ እንዴት የቢዝነስ የባለቤትነት ቢዝነስ እንዴት ነው አንድ ቢዝነስ ባለቤትነቱ ፎርም ኦፍ ቢዝነስ ኦነርሺፕ። ቢዝነሶች ኢን አካውንቲንግ ሶስት አሳፕሽኖች አሉት። አንዱ አሳፕሽን ምንድን ነው? ኢኮኖሚክ ኢንቲቲ አሳፕሽን። ኢኮኖሚክ ኢንቲቲ አሳፕሽን ውስጥ የባለቤትነቱን ኢኮኖሚው ኢንቲቲው እንዴት ባለቤትነቱን ዲሳይድ ያደርጋል ይወስናል የሚለውን እናያለን። ከዚህ ውስጥ ፎርም ኦፍ ቢዝነስ ኦነርሺፕ አንዱ ነው። ፎርም ኦፍ ቢዝነስ ኦነርሺፕ። ስለዚህ አካውንቲንግ የሎት ኦፍ አሳፕሽኖች አሉት። አመንግ ሰች አሳፕሽን ምን አሳፕሽን ሊኖሩት ይችላሉ? ኢኮኖሚክ ኢንቲቲ አሳፕሽን አለው። ሞኔታሪ ዩኒት አሳፕሽን፣ ኢኮኖሚክ ኢንቲቲ አሳፕሽን ኤንድ እነዚህን አሳፕሽኖች ይኖሩታል ማለት ነው። አካውንቲንግ ሁለት አሳፕሽኖች ይኖሩታል። ስለዚህ አሳፕሽን ሚንስ ፕሮቫይዲንግ ፋውንዴሽን ፎር አካውንቲንግ ፕሮሰስ ነው። የአካውንቲንግ ፕሮሰስ ፋውንዴሽኑ አሳፕሽን ነው ማለት ነው። ስለዚህ ሁለት አሳፕሽኖች ያሉት አካውንቲንግ ሞኔታሪ ዩኒት አሳፕሽን ኤንድ ኢኮኖሚክ ኢንቲቲ አሳፕሽን። ሞኔታሪ ዩኒት assumption means requires that companies include the accounting record on the transaction data that can be explained in monetary units. So monetary unit assumption is visual to applying historical cost principle measure ለማድረግ every accounting to quantify or measure within economic events ነው። So the assumption prevent the inclusion of some relevant information in accounting record. For example, here's of a company's owner. ለምሳሌ የአንድ ድርጅት የካምፓኒው ኦነሩ ጤናውን ኳሊቲ ኦፍ ሰርቪስ አገልግሎት በመስጠታችን ያገኘነው ኳሊቲ ኦፍ ሰርቪስ and moral of employee are not included under a monetary assumption because monetary assumption is an assumption when any accounting transaction that can be recorded within monetary. ስለዚህ የአንድ ካምፓኒ ኃላፊ ጤና ያገኘን የኳሊቲ ሰርቪስ የሰራተኞች ሞራልን በገንዘብ ወይም ሞኔታሪ ዩኒት ሜዥር ማድረግ አንችልም። ሶ the reason companies quantify those information in many terms ነው። ስለዚህ ካምፓኒዎች ኳንቲፋይ የሚያደርጉት ኢንፎርሜሽናቸውን መኒ ተርምስ ነው። በዶላር ሊሆን ይችላል፣ በሩፒ ኢንዲያን ሩፒ ሊሆን ይችላል፣ ሆንግ ኮንግ ዶላር፣ ዩሮ ሊሆን ይችላል፣ ዩናይትድ ስቴትስ ኦፍ ዶላር ሊሆን ይችላል፣ ስዊዘርላንድ ስዊዝ ፍራንስ ሊሆን ይችላል፣ ሳውዝ አፍሪካ ራንድ ሊሆን ይችላል፣ ዩናይትድ ስቴትስ ዶላር፣ ሩሲያ ሩቢ ወይ ጃፓኒያን በእነዚህ የዶላር ወይም ከረንሲዎች ዲተርማይን ሊደረግ ይችላል። በት አናዘር assumption is economic entity assumption which is requires an activity of entity be kept separate and distinct from the activity of its owner and all other economic entities. ስለዚህ እነዚህ ኢኮኖሚክ ኢንቲቲዎች ዲተርማይን የሚያደርጉ ፎርም ኦፍ ቢዝነስ ኦነርሺፕ ነው። ፎርም ኦፍ ቢዝነስ ኦነርሺፕን ዲተርማይን ያደርጋሉ ማለት ነው። ዲተርማይን ያደርጋሉ። ፎርም ኦፍ ቢዝነስ ኦነርሺፕ ዲተርማይን የሚሆንበት ሂደት ነው ማለት ነው። ዲተርማይን ሊሆንበት የሚችል ሂደት ምን እንለዋለን? ፎርም ኦፍ ቢዝነስ ኦነርሺፕ። ፎርም ኦፍ ቢዝነስ ኦነርሺፕ። ስለዚህ ሶስት አይነት ቢዝነስ ኦነርሺፖች አሉና አንደኛው ፕሮፕራይተርሺፕ ነው። ፕሮፕራይተርሺፕ ይሄ ፕሮፕራይተርሺፕ ሚንስ ኦውንድ ባይ ዋን ፐርሰን በአንድ ቢዝነስ በአንድ ሰው ብቻ ኦውድ ነው፣ ባለቤትነቱ የአንድ ሰው የሆነ ኦነር ኢዝ ኦፍን ማናጀር፣ ኃላፊው ወይም ኦነሩ ማናጀርም ኦፕሬተርም ሊሆንበት የሚችል ሂደት ይሄም ፓርትነርሺፕ እንለዋለን። ፓርትነርሺፕ እንለዋለን። በት ኦነርስ ሪሲቭስ ኤኒ ፕሮፊት። ስለዚህ በፓርትነርሺፕ ጊዜ ምን ሊኖር ይችላል? ኦነሩ ወይም ኃላፊው ማንኛውንም ትርፍ ሳፈርስ ኤኒ ሎስ ከሳራ ቢደርስ እንኳን ሰፈር የሚያደርገው ኦነሩ ነው። ኤንድ ሃዝ ፐርሰናል ሊያብል ፎር ኦል ዴብት። ስለዚህ ለሁሉም ብድሮቹ ፐርሰናሊ እሱ ባለዳ ነው ማለት ነው። ባለዳ ነው። ወይራስ ፓርትነርሺፕ ማለት ሁለትና ሶስት ሰዎች በጥምረት ሊሰሩት የሚችሉ የቢዝነስ አማራጭ ነው። ፎር ኤግዛምፕል ታደለና ጓደኞቹ
ብረታ ብረት ህብረት ስራ ማህበር ሊሆን ይችላል። ሶ ፓርትነርሽፕ ሚንስ ኦውንድ ባይ ቱ ኦር ሞር ፐርሰንስ ከአንድና ከሁለት ሰው በላይ ኦውድ ሊደረጉ የሚችሉ ከሆነ ይህን ፓርትነርሽፕ እንለዋለን። ሶ ኦፍን ሪቴል ኤንድ ሰርቪስ ታይፕ ቢዝነስ ነው። ስለዚህ እነዚህ ደግሞ ኦፍን ሪቴል እና ሰርቪስ ታይፕ ቢዝነስ ናቸው። አገልግሎት ሰጪ አይነት ቢዝነሶች እንላቸዋለን። ጀነራሊ አንሊሚትድ ፐርሰናል ሊያቢሊቲ። ስለዚህ 2 እና 3 ከሆኑ እያንዳንዳቸው ብድር ሊበደሩ ይችላሉ። ስለዚህ ፓርትነርሽፕ አግሪመንት አላቸው። ፓርትነርሽፑን አግሪመንታቸው ምን ሊሆን ይችላል? መጀመሪያ ላይ ቢዝነሱን ሲመሰርቱ የነበራቸው አግሪመንት ይኖራል። በኋላ ትርፍ ክፍፍል ሊሆን ይችላል። ፓርትነርሽፑን መዝጋት ቢፈልጉ ከነሱ መካከል አንደኛው በሞት ቢነጠቅ እንዴት ይከፋፈላሉ? ከመካከላቸው አንደኛው ከድርጅቱ ቢወጣ፣ ስለዚህ የነሱ ፓርትነርሽፕ የሆነ አግሪመንት አላቸው። በሸር ሊሆን ይችላል። በአግሪመንታቸው መሰረት ሊሰሩት የሚችሉ ሰርቪስ ታይፕ ቢዝነስ ኢን ፓርትነርሽፕ እንለዋለን። ዌራስ አናዘር ፎርም ኦፍ ቢዝነስ ኦነርሽፕ ሚንስ ኦነርሽፕ ዲቫይድድ ኢንቱ ሸርስ ነው። ስለዚህ ኦነርሽፓቸውን በሸር በአክሲዮን ሊከፋፍሉት የሚችሉት ኮርፖሬሽኖች እነዚህን ኮርፖሬሽን ናቸው። ሰፓሬት ሌጋል ኢንቲቲ ኦርጋናይዝድ አንደር ኮርፖሬሽን ላው ነው። ስለዚህ እነዚህ ኮርፖሬሽን የራሳቸው በቦርድ ኦፍ ዳይሬክተር ሊሆን ይችላል የሚመሩት። ሰፓሬት የሆነ ሌጋሊ ኢንቲቲ ኦርጋናይዝድ የሆነ ሩል አላቸው። ሩል ኤንድ ሬጉሌሽን አላቸው። ቤዝድ ኦን ሰች ሩል ኤንድ ሬጉሌሽን ሪቴንድ እርኒንግም መጣ፣ ዲቪደንድም አለ። ማለት ሸራቸውን ዲቫይድ የሚያደርጉት ቤዝድ ኦን ዜር ኦነርሽፕ ነው። የባለቤትነታቸው መብት መሰረት ኦነርሽፕ የሚከፋፈሉበት ሂደት ይህን ኮርፖሬሽን እንለዋለን። ስለዚህ አንደር ኮርፖሬሽን ሊሚትድ ሊያቢሊቲ ነው። የብድር እንትኑ ሊሚትድ ነው ቢኮዝ ዘይ አር ኦርጋናይዝድ አንደር ኮርፖሬሽን ላው። ስለዚህ ኮርፖሬሽኑ የሚተዳደርበት የራሱ የሆነ ህግና ደንብ አለው ማለት ነው። ህግና ደንብ አለው ማለት ነው። በዚህ ህግና ደንብ መሰረት ዲተርማይን ይደረጋል ማለት ነው። በዚህ ህግና ደንብ መሰረት ስለዚህ ፎርም ኦፍ ቢዝነስ ኦነርሽፕ። አሁን ቢዝነስ ኦነርሽፕ ማለት ሌጋል ስትራክቸር ነው። ህጋዊ የሆነ ሌጋል ስትራክቸር ዛት ዲፋይንስ ሃው ኤ ቢዝነስ ኢዝ ኦውድ ኤንድ ማኔጅድ። ስለዚህ ቢዝነስ ኦነርሽፓችን የምንለው ህጋዊ የሆነ የቢዝነስ ስትራክቸር ነው። ሃው ቢዝነስ ኢዝ ኦውድ፣ ቢዝነሳችን እንዴት ነው ኦውድ የምናደርገው? የንግድ ባለቤትነት ነው። የንግድ ተቋም እንዴት እንደሚያስተዳድርና እንዴት እንደሚታወቅ የሚወስን ህጋዊ መዋቅር ምን እንለዋለን? ቢዝነስ ኦነርሺፕ እንለዋለን። ቢዝነስ ኦነርሺፕ። ስለዚህ 3 አይነት የቢዝነስ መዋቅሮች አሉ። አንደኛ ኦውድ ኤንድ ማኔጅድ ባይ ዋን ፐርሰን። ለምሳሌ ሶል ፕሮፕራይተርሺፕ ነው ማለት ብቸኛ ባለቤትነት አለው ማለት ኦውድ ኤንድ ማኔጅድ ባይ ዋን ፐርሰን። ስለዚህ ባለቤትነቱ ማኔጅ የሚያደርገው በአንድ ፐርሰን ነው። ኦነር ቴክስ ኦል ፕሮፊት ኤንድ ቢርስ ኦፍ ኦል ሎስ። ስለዚህ በአንድ ሰው የተቀመጠና የተቆጣጠረ ነው። ባለቤቱ ሁሉንም ትርፍ ይወስዳል እና ለክሳራም ተጠያቂ ነው። ለመጀመር ደግሞ በጣም ቀላል የሚባለው ቢዝነስ ፓርትነርሺፕ ነው። ሲምፕል ቱ ስታርት ኤንድ ኦፕሬት። ስለዚህ እያንዳንዱ ሰው ስታርት ማድረግም ኦፕሬት ማድረግም መንቀሳቀስም መስራት የሚችልበት ሂደት ይህን ምን እንለዋለን? ሶል ፕሮፕራይተርሺፕ። ሌላኛው ፓርትነርሺፕ የሚባለው ኦውድ ባይ ቱ ኦር ሞር ፐርሰንስ፣ ከአንድና ከሁለት ሰው በላይ ራን የሚያደርጉት የቢዝነስ አይነት ነው። ፓርትነር ሸር ፕሮፊት። ስለዚህ እነዚህ ጓደኛሞች ባልደረቦች ትርፍንና ክሳራን ይከፋፈላሉ፣ ኃላፊነት አለባቸው። ስለዚህ ሪኳየር ሙቹዋል ትረስት ኤንድ አግሪመንት፣ እርስ በርሳቸው እምነትና ስምምነት ያስፈልጋቸዋል። የሚስማሙበት እምነትም ስምምነትም ያስፈልጋቸዋል። አናዘር የመጨረሻው ቢዝነስ ኦነርሺፕ የባለቤትነት ሌላኛው ኮርፖሬሽን ነው። የሌጋል ኢንቲቲ ወይም ኩባንያ የሚባለው የሌጋል ኢንቲቲ ሴፓሬት ፍሮም ኢትስ ኦነርስ፣ ከኦነሩ የተለየ ነው። ከባለቤቶቹ በተለየ ህጋዊ አካል ነው። ኦነርስ ኦር ሼር ሆልደርስ ሃቭ ሊሚትድ ሊያቢሊቲ፣ ባለአክሲዮኖች የተገደበ ተጠያቂነት አላቸው። ተጠያቂነት በዳይሬክተሮች ቦርድ የሚተዳደር ከሆነ ይህን ምን እንለዋለን? ኮርፖሬሽን እንለዋለን። ስለዚህ ኮኦፕሬቲቭ ማለት ኩባንያ ነው። ኮኦፕሬቲቭ ኦውንድ ኤንድ ኦፕሬትድ ባይ ግሩፕ ኦፍ ፒፕል ፎር ሙቹዋል ቤኔፊት። ስለዚህ ለጋራ ጥቅማቸው ሰዎቹ በቡድን ተሰባስበው ለጋራ ፍትሃዊ ጥቅም የተቀመጠ ድርጅት ኢንኮኦፕሬቲቭ እንለዋለን። ስለዚህ ሜምበር ሸር ፕሮፊት ኤንድ ዲሲዥን ሜኪንግ ኳሊቲ ነው ኢኳሊ። ስለዚህ አባላቱ ትርፍን እና ውሳኔን በኩል የመወሰን
እድል አላቸው ማለት ነው። ስለዚህ ፎርም ኦፍ ቢዝነስ ኦነርሺፕ ዲፈርስ ፍሮም ነምበር ኦፍ ኦነርስ ሊያቢሊቲ ኤንድ ማኔጅመንት ኮንትሮል። ስለዚህ ስናጠቃልለው ቢዝነስ ኦነርሺፓችን ዲፈር ባይ ነምበር ኦፍ ኦነርስ ሊያቢሊቲ ኤንድ ማኔጅመንት። ስለዚህ ንግድ ባለቤትነት በባለቤቶች ቁጥር፣ ተጠያቂነትና የአስተዳደር ቁጥር ይለያያል። እነዚህም ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኮርፖሬሽን ኤንድ ኮፕሬቲቭ ኩባንያ ወይም ህብረቱ ብለን የምንለያቸው። ስለዚህ ሶስት ወሳኝ የቢዝነስ ኦነርሺፕ የንግድ ባለቤትነት የምንላቸው ሶል ፕሮፕራይተርሺፕ በአንድ ሰው የሚሰራ ባለቤትነቱ አንድ ባለቤት ያለው፣ ፓርትነርሺፕ ከሁለትና ከሶስት ሰዎች በላይ ሆነው የሚሰሩት ነው። ሌላኛው ኮርፖሬሽን ኩባንያ ነው። ስለዚህ የንግድ ባለቤትነታችን እኛ በግል ብንሰራ ሶል ፕሮፕራይተርሺፕ እንባላለን። ሁለትና ሶስት ጓደኛሞች ከተሰባሰብን ፓርትነርሺፕ ይባላል። ከዛም በላይ ብዛት ያላቸው ሰዎች በህብረት እኩል ተጠያቂነትና አስተዳደር ህግ አውጥተን ማኔጅ የምናደርግበት ሀብታችን የምናስተዳድርበት ከሆነ ኮርፖሬሽን እንለዋለን። ስለዚህ ፎርም ኦፍ ቢዝነስ ኦነርሺፕ በሶስት ከፍለን ዛሬ አይተናል። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልን። ኢንተሌክቹዋል ሚዲያን ሰብስክራይብ በማድረግ አጋር እንድትሆኑን ለማሳሰብ እንወዳለን። እናመሰግናለን።